ጋይስ አሁን ደግሞ ነፂ ማለት ነው የቬሮኒካ አዳነ ዘፈን እዘፍናለሁ ብላለች። እስኪ የቬሮኒካ ዘፍኛለሽ አሁን? እሺ በይ ከጀመረ በርቀት ጉራው ሲል ሳተናው ነው ሲል ያኔ ጀግና ፈለኩ ህይወት ይወላምባ በታይ ወላያምባ ስሻገር ወይኔ ካድሟስ ላገኝ ስንቱን ሳሲስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳን ያለ ክፍች ይወርም ሳክኖራለሁ ብሎ አያምንም ከንዲዋ ቀን ከዳኝ ናፍቆ ማደር ጉዳኝ ስለምነው አንድ አምላኬ ስሻኝ እርሜን ሳጣው መልኬን ስትሄድ ዘቀኔን ማና የልኝ እኔን እናነይ በለኝ መቼም ታውቃለህ ሰው እንደሌለኝ እናነይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ ዋው ስሚ ላንቺ ቃል መገባልሽ ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ ያደርግሻለሁ። እሺ ላይክ ማርያም ነው ከልቤ ነው የምልሽ። የምትሰሪያቸው ክሊፖች የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል። አለባበስሽ ሁሉ ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። እሺ በእርግጠኝ በቅርብ ጊዜ ነው የምልሽ በወር 2 ወር ውስጥ መቅጠም ትችያለሽ። በቃ ህይወት ይህ መቀየር አለበት። አሁን ቆሎስ ጭን ትንሽ የኔ እናት ቴንክ ዩ ሶ ማች። ስሚ ስልክሽን እንቀበልሽና ከዛ አዲስ አበባ እንገናኝ። እሺ እነሱም ይጠብቃሉ። ዘፈን ታወጫለሽ? ክሊፕ ነው ይሰራለሁ። ሞዴል አደርግልሻለሁ እኔ ራሴ። እሺ እናት እሺ አመሰግናለሁ። እኔ ሞዴል ጎበዝ። ዋው